ሰላም ውዶችዬ እንዴት ናችሁ? እንዳትተሳልፉ ዛሬ በቁም ነገር ነው የመጣሁት እና ሰው እየመከርኩኝ ራሴን በራሴን የማጥቼው ነበር። አሁን ከነጋ ከጠዋቱ ማለት ነው ሴትዮዋ ይሄንን 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 ክሎሮክስ ቀላቅላ እንደዚህ ሞልታ አዝዤ ብላኝ ሄደች። እንግዲህ 3 ፎቅ ነው ማጸዳው። ያው በሳምንት አንዴ ሁሉም ይጸዳል። ሌላው ቀን ግን እየቀነስኩ ነው ማጸዳው እና ማንም የለም ቤት ውስጥ ማንም የለም። ሁሉም ስራ ናቸው። እኔ ብቻ ነው የምውለው። አልፎ አልፎ ግን ሰውየው ቤት ይውላል። ዛሬ ደግሞ ያለ ወትሮ ስፖርት የሚሏል አልመጣም፣ ሽማግሌው ማለት ነው። ከዛን እያጸዳው የሆነ ሰዓት ላይ እሷ መታ ቡና ምናምን ብላ ይዛ ሄደች። ተዋሩጬ ብቻ ሸኘኋት። ከዛን እያጸዳው ያለ ልቤ ይደክማል። ምንድን ነው ከዛን እንትን የሆነ የማላብ ስሜት ሰውነቴ የመዝለፍለፍ ስሜት ምንድን ነው? ከዛን አልገባኝም። ደግሞ ቡና ትቻለሁ ያለ ወትሮዬ ቡና ኑስ ካፌ 1 ሲኒ ፈላሁኝና ሙዝ ግማሽ ቆርጬ በእሷ እያረኩኝ አምቄ ተነስቼ ወደ ስራ ገባሁ። ሊተወኝ አልቻለም። ከዛ እንደምንም መዝሙር እያዳመጥኩኝ እንደምንም ያን ጽዳት ጨረስኩኝና ልክ ትንሽ ሲቀረኝ በቃ ማለት ሊጥለኝ ፈለገ። በቃ አልቻልኩም። መንቀጥቀጥ የጨመረ ሰውነቴ ላብ ይወርዳል። ልቤ እየደከመችብኝ መጣች። ከዛ እንደምንም ብዬ የሆነች ኮርነር ላይ ሶፋ አለች፣ እሷ ጋር ሄጄ ደገፍ አልኩኝና ወይኔ ያልኩኝ በእውነት ወይኔ፣ እሺ ምን እየሆንኩኝ ያለሁት ሰውን እያመኩ ጠንቀቅ ያልኩኝ። ማክስ ደግሞ አላደረግኩኝም እንዳጋጣሚ ሆኖ እና ለካ ይሄም ደግሞ ኦቨርዶዝ ሆኗል። ይሄ 3ቱ ይሄ ደግሞ በጣም ሮንግ የሆነ ነገር ነው። ከዛን እህቴን ያስታወስኩት እግዚአብሔርን። ሌሎቹ እህቶቼ ሳይሆን እያሉ እነሱ ግን ከሀገር ሰው ጋር ናቸው። ግን እዚህ ያለችዋ ስደት ላይ ያለችዋን እህቴን አስታወስኩ። ለምን ለእሷ ስቃይ ነው መሆንባት፣ ለእሷ ጦስ ነው መሆንባት። አያችሁ አይደለ? ራስን መውደድ ማለት ይሄ ነው። እኔ ራሴን ሳይሆን ያሰብኩት እህቴን፣ ስደት ላይ ያለችዋን እህቴን ያሰብኩት። ራስ መውደድ ማለት እዚህ ጋር ነው። ከዛ በቃ ለተወሰነ ሰዓት እንደ የሆነ በቃ እንደ ሰመመን እንትን አለኝ። ምንም አላውቅም ራሴን። ማንም የለም ምንም ማድረግ አልችልም። እንግዲህ አሁን ዛሬ 25 ነው በኢትዮጵያ፣ በእነሱ ደግሞ ዛሬ 3 ነው ማለት ነው። አሁን ዛሬ ማክሰኞ ጠዋት ማለት ነው። ከዛን ምን የተፈጠረው የተወሰነ ሰዓት እንደ ህመመን ነገር በቃ ውስድ አድርጎኝ ነቃሁኝ። እንደምንም መጥቼ ትንሽ እረፍት ወሰድኩኝ። ማንም ሰው የለም ቤት ውስጥ። እረፍት ወስጄ ያው ግዴታ ነው መጀመሪያ እንግዲህ ቡና የማልጠጣው ሴትዮ ዛሬ ቡና ጠጣሁኝ። ደግሞ በወተት ደግሞ እናላደርገው ነይ ጾም ናት። ወስጄ ቢያንስ መጾም እንኳን ባልችል በእጄ መውሰድ ያለብኝ መቆጠብ አለብኝ። ከዛ እንደምንም ብዬ ዘባዴ አምጥቼ እሱን ግማሹን በልቼ ትንሽ እረፍት ወስጄ አሁን ተረጋግቼ ነው ያለሁት። ግን በቃ እህቶቼ እንደዚህ አይነት ነገር አንድ ላይ አድርገው ሲሰጧችሁ ኦቨር ዶዝ ስለሚመጣ በቃ ድፍት አድርጉት። እግዚአብሔርን ሳታያችሁ ድፍት አሊያ ማክስ ከጠቀሙ እኔ ግን የሚያስገድደኝ የለም። በነገራችን ላይ ሳታየው መድፋት እችላለሁ። ግን ያው በቃ እሷ አላሰበችውም። እንደዚህ አድርጋ ሄደች። ግን እነግራታለሁ ስትመጣ። ማርያምን አሁን ተረጋግቼ ነው ያያችሁት። ቅድም አንድ ወገን እንደዚህ ነው የምንቀጠቀጠው ምናምን እንደዚህ እንቀጠቅጣለሁ። ደረጃ መውጣት አቃተኝ። ደረጃው እንደዚህ ሞቴን ይዤ ወጣሁኝ። ከዛም መጥቼ ትንሽ ተኛሁኝ። ብቻ ኪዳነ ምሕረት እናቴ ቅድስት አርሴማ ክብር ምስጋና ለእሷ ይሁን። እኔ እውነት በቃ እምባዬ ሁሉ ቅድም በጣም ነው የሚወርዱ። ማለት እኔን አይደለም ያስታወስኩት እህቴን ያስታወስኩት። እና እሷን ለፈተና ማድረግ ከባድ ነው። ለምትወዱት ሰው መኖር ማለት ይህ ነው። ሀገር ቤት ላለው እንኳን ምንም አይደለም፣ ግን በቃ በጣም ከባድ ነበረ እና እግዚአብሔር የተመሰገነ ይሁን። እንደዚህ አይነት ነገር ሲሰጧችሁ እናንተ ካላያችሁ ወይ ድፉባቸው፣ አሊያም ደግሞ በጣም በትልጥ እያርጋችሁ። እኔ በቃ ቶሎ ፏ እንዲያደርግልኝ ወለሉ ነጭ ነው እና እኛ ቤት ፏ እንዲያደርግልኝ ማለት ነው። ግን እዩት እንግዲህ ሙሉ ነበረ የተጠቀምኩትን እዩት። 3 ነገሮች ውህድ አሲድ ናቸው። እንግዲህ ኦቨርዶዝ መጥተዋል ማለት ነው። ስለዚህ አበዛውባቸው። ፕሊስ ሼር እያደረጋችሁ ለእህቶች ያደርሱልኝ። እኔ ለዛሬ እግዚአብሔር ይመስገን ኪዳነ ምሕረት ምስጋና ለእሷ ሰማዕቷ ቅድስት አርሴማ እኔ እገኛለሁ። አሁን ደህና ነኝ እና ስላዳመጣችሁኝ አመሰግናለሁ።